ይህ ጥያቄ ለዘመናት ብዙ ተመራማሪዎችን ሲያወያይና ሲያከራክር ቆይቷል። አንድ ሳይኪያትሪስት በዚህ ጥያቄ እጅጉን ከመመሰጡ የተነሳ ለዚህ ጥያቄ የማያሻማ መልስ ለማግኘት በሚስጢር አንድ ሙከራ ወይም ኤክስፐሪመንት ለማድረግ ይወስናል። ሙከራው የሳይኪያትሪስቱን ለማመን የሚከብድ ጭካኔን ያሳየ ነበር። ነገሩ እንዲህ ነው። መንትያ ወንዶች ወይም መንትያ ሴቶች መልካቸው ብቻ ሳይሆን ፍላጎታቸው፣ ባህሪያቸውና ምርጫቸው ተመሳሳይ እንደሆነ ይታወቃል። ይህ የሆነበት ምክንያት ምንድን ነው ከተባለ ደግሞ የሁለቱም ዲኤንኤ 100% ተመሳሳይ ስለሆነ አሊያም ደግሞ ከእናታቸው ማህፀን ጀምሮ እስኪያድጉ ድረስ ስለማይለያዩ ወይም አብረው ስለሆኑ ነው ተብሎ ሊገመት ይችላል። ታዲያ ዶክተር ፒተር ኖባውር የተሰኘው ኒውዮርክ ውስጥ ታዋቂ የነበረ ሳይኪያትሪስት መንትያ ህጻናትን ተጠቅሞ ለዚሁ ጥያቄ መልስ ለማግኘት ያስባል። በ1960ዎቹ የተጀመረው ይህ ሙከራ ገና የተወለዱ መንትያ ህጻናትና በአማርኛ እስካሁን ትርጉም ያላገኘንለትን እስከ 3 መንታዎች ብለን የገለጽናቸውን ትሪፕሌትስ በ2 ወይም በ3 የተለያዩ ቤተሰቦች በማደጎ እንዲያድጉና ካደጉ በኋላ የሚኖራቸውን ልዩነት ማጥናት ነበር። ህፃናቶቹ መንታ ከሆኑ አንዱ ህፃን በማደጎ ለድሃ ቤተሰብ ይሰጣል፣ ሌላው ደግሞ ለሀብታም ቤተሰብ ይሰጣል። ህፃናቶቹ ትሪፕሌትስ ከሆኑ ደግሞ አንዱ ለድሃ፣ ሁለተኛው መካከለኛ ገቢ ላለው፣ የመጨረሻው ደግሞ ለሀብታም ቤተሰብ ይሰጣል። ሙከራውን ጭካኔ የተሞላበት የሚያስብለው ህፃናቶቹ መለያየታቸውን ወላጆቻቸውም ሆነ በማደጎ ለማሳደግ የሚወስዷቸው አዲሶቹ ወላጆች አለማወቃቸው ነው። በሌላ አነጋገር በማደጎ ለማሳደግ አንዱን ህፃን የሚወስደው ቤተሰብ ይህ ህፃን ሌላ መንታ ወንድም እንዳለው በፍጹም አያውቅም እንደማለት ነው። የዚህ ሙከራ ዋናው ዓላማ ህፃናቱ ተለያይተው ካደጉ በኋላ ባህሪያቸውና ፍላጎታቸው፣ አስተሳሰባቸውና የአእምሮ ብስለታቸው ወይም አይኪዋቸው ተመሳሳይ ነው ወይስ ይለያያል የሚለውን ለመመለስ ነው። አንድ አይነት ከሆነ ከአካባቢ ወይም ከነርቸር ይልቅ ይበልጥ ተጽዕኖ የሚኖረው ተፈጥሮ ወይም ኔቸር ነው ተብሎ መደምደም ይቻላል። ባህሪያቸው፣ ፍላጎታቸው፣ አስተሳሰባቸውና አይኪዋቸው ከተለያየ ደግሞ ከተፈጥሮ ይልቅ ነርቸር ወይም አካባቢ ይበልጥ አስፈላጊ ነው ብሎ ለመደምደም አመቺ ይሆናል። ይህንን ታሳቢ ባደረገ ሙከራ ነበር ሮበርት፣ ኤዲ እና ዴቪድ የተሰኙት 3ቱ መንትያዎች ወይም ትሪፕሌትስ ገና እንደተወለዱ ተለያይተው ለ3 የተለያየ ቤተሰብ ከወላጆቻቸው እውቅና ውጪ በማደጎ የተሰጡት። ታዲያ 3ቱም በማደጎ ባሳደጓቸው ቤተሰቦች ውስጥ ሲኖሩ ልክ እንደ ወላጆቻቸው አንድም ቀን መንትያ ወንድሞች እንዳሏቸው በፍጹም አያውቁም ነበር። ከ3ቱ አንዱ የሆነው ሮበርት ሻፍራን 19 ዓመቱ ላይ ኒውዮርክ ውስጥ በሚገኝ አንድ ኮሌጅ ውስጥ በድንገት ይሄዳል። የኮሌጁ ግቢ ውስጥ በሚገባበት ወቅት ኮሌጅ ውስጥ ያሉ ብዙ ከዚህ በፊት የማያውቃቸው ተማሪዎች ልክ ለብዙ ጊዜ እንደሚያውቁት ሆነው እየመጡ ሲያቅፉትና ሰላም ሲሉት እጅጉን ግራ ይጋባል። እሱ መረጃው ባይኖረውም ተማሪዎቹ ሰላም ሲሉት የነበረው ከ1 ዓመት በፊት ኮሌጁን የለቀቀውና መንትያ ወንድሙ መሆን እንኳን የማያውቀውን ኤዲ ሻፍራንን ያገኙ ስለመሰላቸው ነበር። ከተወሰነ ጊዜ በኋላ ሮበርት ሻፍራን እና ኤዲ ሻፍራን በድንገት የመገናኘት እድል ያገኛሉ። በዛ ሰዓት የተሰማቸውን ስሜት አስቡት። ልክ ራሳቸውን በመስታወት እያዩ እስኪመስላቸው ድረስ ነበረ። ድንጋጤም፣ አግራሞትም ደስታም የተቀላቀለበት ስሜት ውስጥ ገብተው እንደነበረ በኋላ ላይ የተናገሩት። የሮበርትና የኤዲ በድንገት መገናኘት እነሱን ብቻ ሳይሆን ኒውዮርክ ውስጥ የነበሩ በርካታ አሜሪካውያንን ቀልብ መሳብ ቻለ። ስለ ሁለቱ በርካታ ሚዲያዎች ሰፋ ያለ ዘገባ መስራቱን ተያያዙት። ሚዲያዎች የሁለቱን በድንገት መገናኘት ሲዘግቡት ነበር ሶስተኛው መንትያ ወንድማቸው ዴቪድ ኬልማን ስለ መንትያ ወንድሞቹ ማወቅ የቻለው። ሮበርትና ኤዲ በድንገት መገናኘታቸው የፈጠረባቸው አግራሞት ሳይበርድ ነበረ ከዳቪድ ኬልማን ጋር የተገናኙት። ከተገናኙና ከተቀራረቡ በኋላ ያስተዋሉት ነገር ቢኖር ምን ያህል እንደሚመሳሰሉ ነበር። ሶስቱም ሃይ ስኩል ውስጥ ሬስሊንግ ይጫወቱ ነበር። ሶስቱም አንድ አይነት ሲጋራ ማጨስ ይወዳሉ። የምግብ ምርጫቸውም በጣም ተመሳሳይ ነበር። ሀሳባቸው በጣም ከመመሳሰሉ የተነሳ አንዱ ያወራውን ሳይጨርስ ሌላኛው ምን እንዳሰበ አውቆ ንግግሩን ይጨርስለት ነበር። በእርግጥ ይህ ሳይካትሪስት የሞከረው ሙከራ ፍጹም ትክክል ያልነበረ ቢሆንም ተፈጥሮ ወይም ኔቸር ከአካባቢ ወይም ከነርቸር ይልቅ ትልቅ ተጽዕኖ እንዳለው በተወሰነ መልኩ ቢሆን አሳይቷል። ዶክተር ፒተር ኖባውር ሙከራውን ማድረጉ አልበቃ ብሎት እነ ኤዲም ሆነ ከነሱ ሌላ ያለ እውቅናቸው ሙከራ የተደረገባቸው 79 መንትያዎችና 6 3 መንትያዎች ወይም ትሪፕሌትስ አንድ ላይ በመሆን የጥናቱን ውጤትና ዝርዝር ማወቅ እንፈልጋለን እያሉ ቢወተውቱም የጥናቱ ውጤት ይፋ የሚደረገው በ2065 ዓመተ ምህረት ላይ እንጂ ከዛ በፊት ጥናቱ ይፋ አይሆንም በሚል የዶክተር ፒተር ኖባውር ፍላጎትን ባከበረ መልኩ የጥናቱን ውጤት ታዋቂው የል ዩኒቨርሲቲ ላለመልቀቅ እየተከራከረ ይገኛል።